ከተወያየ በኋላ እኔ ዲያቆን ነኝ ግን ደግሞ ዲያቆን ነኝ ብዬ መናገር አልፈልግም ብሎ ክዶታል እኮ መጨረሻ ላይ ክዷል። አዎ ግን ያንተ ጥያቄዎች ገድሎች ናቸው እነዚህ። አንተ ሁሉም እየጠየቀ ነበር። እዚህ ጋር እናቆም። በቃ እዚህ ጋር በቃ ዋናው ግን አጀማታችሁ ኋላ ይሄን ያላችሁ ቄስ እንኳን ብሎ የሚገባው ቆይ አንድ ሚኒት አድርገው ፕሊስ። ዲያቆን ብሎ ራሱ ገብቶ እንዴት ምንም እንደማያውቅ አሳይተናችኋል። አንድ ሚኒት አድርገው ፕሊስ። ይሄ ነው ግን አሁን እዚህ ጋር ጥያቄ አለኝ እኔ የአሁኑ ሰው ቆጠራ ላይ ጨምሮ ወይስ ይቀነስ? ምን ትላለህ አቡኪ? ምን አልከኝ ሊምራን? የአሁኑ ቄስ ይቆጠር ወይስ ይቀነስ? አይ በቃ ሊትራሊ እሳቸው ዲያቆን ነኝ ካሉ አንዳንዴ እኔ ምን መታሳሳይ መደረግ አለበት ብዬ አምናለሁ መሰለኝ ኢምራን። አሁን ለክርስቲያን ወገኖች ማለት ነው ድምጻቸው እንደሰማው ገፋ ያለ ትልቅ ሰው ሊሆኑ ይችላሉ። ገብተዋል ሶሃ በሐሳብ ተደናብረው አንዴ አይደለሁም አንዴ ነኝ ምናምን ሊሉ ይችላሉ። እንግዲህ ዲያቆንና የሆነ ነገር የቀመሱ መሆናቸውን እኛ እናውቀዋለን፣ ያስታውቃል ንግግራቸው ምናምን ማለት ነው። እና ከዛ አንፃር አይ ቲንክ አምስተኛ ዲያቆን አምስተኛ ናቸው። አምስተኛ ዲያቆን አይደለም። ከአንተ ጋር እንቀጥላለን። ቆይ ከአንተ ጋር እንቀጥላለን። ቆይ ችግር የለው። አምስተኛ ዲያቆን በሚል ይመዘገቡና ኢንሻአላህ ቀጣይ ስድስተኛ ዲያቆን ይዞ ይመጣ ማንኛውም ክርስቲያን ዲያቆን፣ መምህር፣ መጋቢ አዲስ እና ብሉያት የተለያዩ ዜማ ቤት የገቡ ማንኛውም መምህራን መተው በማንኛውም በፈለጉት ርዕስ ወይ ካሉ መወያየት ይችላሉ። የኦፊሻል ነው ቤቱ ክፍት ነው። ማታ 3 ሰዓት ተኩል ካልሆነ 4 ሰዓት መከፈቱ የማይቀር ነው። እንግዲህ ያንን ታደሙ ነው የምንለው። ጀዛከላህ ኦኬ በቃ እናጠቃለውና 20 ደቂቃ ክርስቲያኖችን አስተናግደን እንወጣለን። ኦኬ ሌላ እንትና ያላጠቃለልከው የምታነሳው ሐሳብ አለ? በቃ እንዴ ከዚህ በላይ ኦኬ እኔ እንትኑ ላይ ማውራት ፈልጋለሁ። ምናልባት ከተመቸ ቪዲዮን ትከፍትልኛለህ? ይሄ መዝሙሩን የሚዘምሩትን መዝሙር ማለት ነው። እዛ ላይ የሆነ ነገር እንበልና ኢንሻአላህ ጋነርሳዊ የሚለው አካውንት ተከታተል። አመሰው ለሐምሌ ዋዜማ ዘስላሴ ነአም ወናመልክ ባዶ እግዚአብሔር ዘምቅድመ ዓለም። አሁን ይሄ ምን መሰላችሁ የሐምሌ ዋዜማ ነው። በቅንያት ወይም በቅዳሴ መጽሐፍት ላይ ይገኛል። ካልተሳሳትኩኝ የማን ነው የያሬድ ነው እንትን ነው ብለው ነው የሚያስቀምጡትና ሲያስቀምጡ መዝሙር አላቸው። ይሄ የምትሰሙት መዝሙር ማለት ነው። ነአምን ወነአምልክ በአሐዱ እግዚአብሔር ዘእምቅድመ ዓለም እንሃሉ እናምናለንም እናመልካለንም ማለት ቀደም እንግዲህ መምህሩ ሊክዱት የነበረው ከኢምራን ጋር ማለት ነው። ኢምራን ትቷቸው ነው በምን አለ? በአሐዱ እግዚአብሔር አለ። በአንዱ እግዚአብሔር እናምናለን እምቅድመ ዓለም ዘእምቅድመ ዓለም እንሃሉ አለ። ከዓለም ከመፈጠራቸው በፊት በነበረው በአንደኛው እግዚአብሔር እናምናለን አለ። ከዛ ወነአምን በካልኡ እግዚአብሔር የሚለውን በሁለተኛ እግዚአብሔር ነው ቀጥታ ተርጓሚው እንግዲህ ማንም የሚያውቀው ነው። በሁለተኛ እግዚአብሔር እናምናለን የሚለውን እርሳቸው ምን ብለው ሊያልፉት ሞከሩ? አይ እንደዛ ማለት ሳይሆን የተፈለገው በሁለተኛው እግዚአብሔር አባባላቸው በሁለተኛው እግዚአብሔር ሳይሆን ሁለተኛ ጊዜ እንለዋለን ማለት ነው አሉ። እስቲ እንያዝላቸው። ወነአምን በካልኡ እግዚአብሔር ከዛ ምን አለ? ያ በመልክናሁም ለማን የሚመስል ነው አለ? ለአብ ይመስሎ ብሎ ያስቀመጠው አብን የሚመስል ነው አለ ሁለተኛው እግዚአብሔር። ከዛ ወነአምን በሳልሱ እግዚአብሔር ነው ሶስተኛው እግዚአብሔር መንፈስ ቅዱስ ብሎ ጠራው። መንፈስ ቅዱስ ነው ስሙ ብሎ ጠራው። አይታል። ስለዚህ ከዛ አንፃር ሶስት እግዚአብሔር ታመልካላችሁ። አዎ በቃ መራር እውነታ ነው ዋጡት። መራር እውነታ ነው ዋጡት። እና ከዛ አንፃር ኦኬ እሺ ይሄንን ቅዳሴ ታውቀዋለህ አታውቀውም? ቆይ አንተ ጋር ቅዳሴ ደረጃ ግን መድረስ እንትን አይገባንም። አንድ ነገር ልናገር እንዴ? ቆይ አንዴ ሀቢቢ ትቀጥላለህ አንተ። እርሱ ጋነርሳ ይቀርማል። እንትና
አታረገኝ ወንድሜ፣ እኔ ያወራው አይደል እንዴ? ኦኬ እሺ፣ ስንት እግዚአብሔር ነው ያለው? ሚት አታርገኝ። ስንት እግዚአብሔር ነው ያለው ወገናችን ጋር ነርሳ? አይ አውራ በቃ እንዳልደርህ ብዬ ነው። ኖ ስንት እግዚአብሔር ነው ያለው? እና ጠይቃ መጀመሪያ መጠየቅ አለብህ። ለምንድን ነው አንተ ስንት እግዚአብሔር ነው ያለው? ሶስት እግዚአብሔር ነው። እሺ ያው ልንገርህ ስንት እግዚአብሔር እንዳለ። አንድ እግዚአብሔር አልኩህ እኮ። ኦኬ አንዱ እግዚአብሔር ከማርያም የተወለደ ነው ያልተወለደ? የተወለደ። ኦኬ ከማርያም ያልተወለደ እግዚአብሔር የለም? የለም፣ እሱ ወልድ ነው። ኦኬ ስለዚህ አብ ከማርያም ተወልዷል? ጥያቄ አስተካክል። ምንድነው የምታምኑ ክርስቲያኖች ብለህ ጠይቅ መጀመሪያ። በፈለከው መንገድ ነው እንደምትሄዱ ክርስቲያኖች። ምንድነው ስማ፣ አይደለም እኔ ችግር የለም። እኔ እንደነሱ ማላውቀው አልቀባጠርልህም። ስማ ልንገርህ፣ እኔም ማላውቀው ነገር አልቀባጠርም። ስማ ጥያቄ ስጠይቅ ስማኛ። አንዴ ትምህርታችሁ ነው። አሁን ለምሳሌ ሲሊ ውይይቱ ሳገባ ነው ኖርማሊ ሲሊ ከኔ ጋር የምታወራውን ነገር መመለስ ያልቻልክ እንዴት ነው ውይይት ላይ ገብተህ ጭራሽ እንትን ልትል የምችለው? ሶ አሁን እርሳቸውን ጀጅ ያረካቸው ርዕስ ገና ጫፉን እኮ ነው ሳይጀመር ርዕሱ። ይሄንን እንኳን ማለፍ አልቻልክም ነው እያልኩ ያለሁት እኔ። ገብቶሃል? እያልኩ ያለሁት ያንን ነው። ስለዚህ አሁንም ሚውትህን ታንሳና ክርስቲያኖች ምንድነው የምታምኑት ብለህ ነው እንጂ መጠየቅ ያለብህ። የኛ እምነት እኮ ነው፣ እኛ ራስህ ነው የምንነግርህ እንጂ አብ ከማርያም ተወልዷል ምንድነው? ምን አይነት ጥያቄ ነው? ያስቃል የምር። እንደዚህ አይጠየቅም። ችግር የለውም። ስተት ካለው ስተቱ ይሄ ነው ብለህ አስቀምጥልኝ። አንድ አምላክ ነው ማመልከው ካልከኝ በኋላ አንዱ አምላክ ከማርያም ተወልዷል ወይ ከማርያም ማህፀን ወጥቷል ወይ ስለ አዎ አልከኝ። ከማርያም ማህፀን ያልወጣ አምላክ አለ ወይ አልኩ። የለም አልከኝ። አብ ከማርያም ማህፀን ወጥቷል ወይ ስለ ተናደርክ፣ ተቆጣ። እኔ የሚያስቆጣም ነገር አልተናገርኩም፣ አልቀለድኩም። እኔ እኮ አንተ ተናደህ ምናምን እየጠየቅኝ እኮ አይደለም። ጥያቄ ትክክል አይደለም ነው የኔ ጥያቄ ትክክል አይደለም። አብ ከማርያም ተወልዷል እንደዛ አይነት ጥያቄ አትጠይቀኝ። ኦኬ ኢየሱስ ሴት ነው? ከማርያም የተወለደ ወልድ ስለሆነ ማለት ኢየሱስ ሴት ነው? አንተ ነው እንደዛ ያደረከው? ነው ወይ ሴት ነው ወይ ኢየሱስ? አንተ ነው ወይ እንደዛ ያደረከው አልኩ እኮ። ሴት ነው ወንድ ነው ኢየሱስ ክርስቶስ? ወንድ ነው። አዎ አይታል። አሁን ይሄን ጥያቄ እንኳን ጠይቄ ጥያቄው ስህተት ነው ምናምን አላልከኝም። ለምን ሴት አይደለም ኢየሱስ ወንድ ነው፣ በቃ አለቀ። አሁን ይሄን ወንድ ነው። ይሄንኑ እንደመለስከው አብ ከማርያም ማህፀን ተወልዷል ወይ አልተወለደም? በል ቶሎ በል። ለምንድን ነው እንደዛ ማለት? ጥያቄ ትክክል አይደለም። ወልድ ነው ከማርያም የተወለደ። ኦሬዲ ጥያቄ ትክክል አይደለም። አብ ተወልዷል? አልተወለደም። ኦኬ ስለዚህ ያልተወለደ አምላክ አለ ማለት ነው። ያልተወለደ አምላክ አለ። ከማርያም ማህፀን ያልተወለደ አምላክ አለ፣ እርሱም አብ። ከማርያም የተወለደ ወልድ ነው አልኩህ እኮ። ኦኬ እሺ፣ እንደዛ ከሆነ አሁን ከታች የምትመለከታቸው ኡስታዝ አረብ አንድ አቴንዳስ እንድሞላ አዘውኝ ነበረ እና አቴንዳሱ ምን ይላል መሰለህ? በቪዲዮ ከፍትልሃለሁ። አብ ወልድ፣ አሁን አብረን ልንሞላ ነው። መንፈስ ቅዱስ እሺ ናጎ በዚህ አሁን አንድ አፍታ ቪዲዮ አላብራትና እቺን ነገር ምን ቪዲዮ ያስፈልግ? ለምን ጠይቀን። ግን ያንተ ጥያቄ ትክክል መሆን አለበት። ስትጠይቅ እናንተ ምንድነው የምታምኑት ብለህ ጠይቅ እንጂ ክርስቲያኖች ችግር የለም። እዚህ ያለው 6 ሰዎች ሙስሊሞች ያው በእምነታቸው ጽኑ እንዲሆኑ ታደርጓቸዋለህ እንጂ አንድ ክርስቲያን እንደዛ ብሎ ስለማያምን ችግር የለውም። ለምሳሌ ያው እስኪን ተመልከታት። አሁን ራይት ኤክስ ነው ማድረገው። ወልድ ከማርያም ተወልዷል አይደለ? ሲሪ አዎ ኢምራን ሚውት አላረክም። እሺ ራይት። እሺ አብ ከማርያም ተወልዷል? አብ አባት ነው፣ ወልድ ነው የተወለደ አልኩህ እኮ። ኦኬ ስለዚህ አብ አልተወለደም። ኤክስ መንፈስ ቅዱስ ከማርያም ተወልዷል? መንፈስ ቅዱስ ሰራጺ ነው። ተወልዷል ወይ ከማርያም? ሰራጺ ነው። መንፈስ ቅዱስ አይነካም፣ አይዳሰስም። ሰራጺ ነው፣ ወልድ ነው ከማርያም የተወለደ። አሁን አንተ ምን እያልከኝ ነው መሰለህ? በደንብ አስተውል። ምን እያልኩ መሰለህ? መሐመድ ሰው ነው ወይ ስልህ
አይ መሐመድ እየሮጠ ነው እያልከኝ ነው። መሮጥና ሰው መሆን የተለያየ ነገር ነው። አላህ ነው እንጂ የሚሮጠው መሐመድ አይሮጥም። መስረጽና እሺ ችግር የለውም እንትን አድርግ እሺ። ጋነርሳይ ምን መሰለ አፍህ ለከት ባጣና በጣም በተዘረጋ ቁጥር እንትን ውስጥህ ያለውን ነገር ነው የምታሳየው። ስለዚህ እንደ አንድ ተራ እንደ አንድ ተራው በሆነ ኢትዮጵያዊ ዝም ብለህ ሀሳብ ላይ ብቻ ትኩረት አድርግ። አሁን ተመልከት፣ ህዝብ እኮ ይታዘባል። አሁን ኤንዜድ የሚል አካውንት አለ። አሁን ሚውት አንሳና ምናምን ብለው ይደብረዋል። ማን ነው ይሄ? ምን አይነት ባለጌ ነው ምናምን ይላል። ምክንያቱም እኔ ሙስሊሙ እንዲረጋ ብዬ እያስተናገርኩ ነው። አንተ ግን ምን አይነት አወራር እያወራህ እንደሆነ ተመልከት። እንደው እንዳይታዘቡ እኔ እንኳን ትቻለሁ ይቅር ብዬ እኛ አምላካችን አይመስልም። አትመስለው ስለመሰልኩ ነው እኔ እንደዚህ ያልኩ። መሐመድ ይሮጣል ምናምን ብለህ አልመሰልኩትም። አይ አልመሰልኩትም። ቆይ መንፈስ ቅዱስ ከማርያም ተወልዷል። መንፈስ ቅዱስ መንፈስ ነው። ኦሬዲ መንፈስ ያለ ሰራጺ ነው፣ አይወለድም። ወልድ ነው ከማርያም የተወለደ። ሶስት አምላክ ስንል ስማ ልንገርህ። እሺ አብ አምላክ ሶስት አምላክ ስማ፣ ሶስት አምላክ ግን አናምንም። አንድ አምላክ ነው። አንድ አምላክ ቃል አለው። የሱ ቃል ደግሞ ወልድ ነው ከማርያም የተወለደ። ቃሉ የአብ ቃል ነው። መንፈስ ቅዱስ ደግሞ ሰራጺ ነው ብለን ነው የምናምነው። ሶስት አምላክ አናምንም። እሺ ቆይ፣ ስለዚህ አሁን አብ ኤክስ አድርገናል። ምን ማለት ነው? አብ ኤክስ ነው ማለት አልተወለደም። ወልድ ተወልዷል፣ መንፈስ ቅዱስ አልተወለደም ማለት ነው። እሺ አብ አምላክ ነው። አብ አምላክ ነው። ወልድ አምላክ ነው። አምላክ አሁን ትኩረት አድርጉ። መንፈስ ቅዱስ አምላክ ነው። ልንገርህ፣ መንፈስ ቅዱስ አምላክ ነው። አዎ በል አምላክ ነው። ኦኬ ስለዚህ ሶስት አካል አንድ ስልጣን ናቸው። አይ አይደለም፣ ችግር የለም። እኔ ገብቶኛል፣ አንተ አካይድ ገብቶኛል። ችግር የለም። ቆይ እዚህ ጋር ወልድ አምላክ ሆኖ ምን ሆኗል? ተወልዷል አይደለ? አምላክ ነው ከወይም በለው ተወልዷል። አብና መንፈስ ቅዱስ ምን ሆኗል? አልተወለዱም። የባህሪ ልጁ ነው። ያስክ የባህሪ ልጁ ነው። አብና መንፈስ ቅዱስ አልተወለዱም አይደለ? አዎ ኦኬ። ስንት የተወለደ አምላክ አለ? የተወለደ አምላክ አለ ወይ? ስንት የተወለደ? አንድ ወልድ በል። አይ ጥያቄ ትክክል አይደለም ወንድሜ፣ አንተ ጥያቄ ትክክል አይደለም። እናመሰግናለን። በግድ አስተቡ ብለን እንትን አንላችሁ። እሺ ቅድም ምን አልክ መሰለህ? ቆይ አንዴ ቅድም አምልጦ ምን አልክ መሰለህ? አላህ Subhanahu Wa Ta'ala ይሮጣል አልከን። እሺ ችግር የለውም፣ እኛ ኦፌንድድ አልሆንም። እስቲ ቁርአን ጥቅስ ወይ ደግሞ የሐዲስ ማስረጃ ክፈት እስቲ ለዛ ንግግር። ካልሆነ ይቅርታ ጠይቅና ወደ ቀጥታ አንተም ይቅርታ ስጠይቀኝ ነው ስለመሰልከው። ይቅርታ ከጠይቀኝ ይቅርታ ጠይቃለሁ። መጀመሪያ አምላኬን እንደ መሐመድ ምናምን ብለህ ስለመሰልከው አይ እንደ መሐመድ ብዬ አንተስ እንደ መሐመድ እኔ እንደዛ ስላልኩ ነው። ይሄማ ሆነ እኮ ያለ ማስረጃ ነው አንተ ያወራው ማለት ነው። 6000 ሰው እኮ እያየ ነው ወንድሜ። እንዴት አልመሰልኩትም ትላለህ? እኔ ስለመሰልኩ ነው እኔ እንደዛ ያልኩ። አዎ ወደ አንተ እንምጣና ስለ ማስረጃ መጀመሪያ አንተ ያለ ኖ ስለ ይቅርታው እኮ አይደለም፣ ያለ ማስረጃ ነው ያወራው ማለት ነው። አንተም ያለ ማስረጃ ነው ያወራው። የኛ መጽሐፍ ቅዱስ ላይ እንደ መሐመድ ይሮጣል በቃ አንዱን ሲጋራ ለምን ታጨሳለህ ሲሉት አንተም ታጨሳለህ አለው። ከዚህ በፊት ይሄንን ምሳሌ በደንብ አድርጌ ያስቀምጨዋለሁ። ዩቱብ ፋላሲ አትስሩ ክርስቲያኖች። ዩቱብ ፋላሲ ማለት ምን ማለት መሰላችሁ? ያጀማ ለምሳሌ አሁን እናንተ ያላችሁበት ቤት ለምሳሌ መዳም ቤት ያላችሁ ሴቶች እናንተ ስለምበዙ ቀለል አድርጌ ምሳሌው እንዲገባችሁ ከሆነ በኋላ ይሄ ህጸጽ ምን እንደሆነ እንድትረዱ። ለምሳሌ እናንተ ያላችሁበት ቤት አለ፣ የመዳም ቤት ማለት ነው። እንደፈለጋችሁ ትበላላችሁ፣ ትጣላችሁ ምናምን። ከዛ ለምሳሌ ከአንቺ አጠገብ ያለችው ጎረቤት ቤት ያለችው ሴት አንቺ ቤት ትመጣና እንደፈለግሽ ስትሆኝ አይታ እንዳንቺ እንደፈለገች ልጅ ተው ማለት ነው ሂጂ ትባላለች። እንደዛ ሲሆን ምክንያቱም አንቺ የራስሽ ቤት ስለሆንሽ ነው ፏ የምትይው። እሷ ምን ቤት ናት? ዩቱብ ፋላሲ ማለት ይሄ ነው። አቡበከር ባይብልን ሲጠቅስ የራሴ ማስረጃ የራሴ ግራውንድ ስላለኝ ማስረጃዬን አመጣለሁ፣ አይመለከታችሁም
በደንብ አድርጌ። አንተ ደግሞ አወከር ጠቀሰ ብለህ ከጠቀስክ እንደኔው ማስረጃ ማምጣት መቻል አለብህ። ልክ ያ ስልክ ቤት ሄዶ እኔ ሰውየው ከስልክ ቤት ስልክ ይዞ ወጣ። ከዛ አየና እሱን ተከተልና እሱም ስልክ ይዞ ወጣ። ሌባ ብሎ ሲይዘው አረ እኔ ሌባ አይደለም እሱም ስልክ ይዟል አለ። አረ እኔ ቤቴ ነው ራሴ ነኝ ስልክ የምሸጠው የራሴ ስልክ ነው አለ። ሰውየው ምን ሆነ? መሀል ላይ ውሃ በላው ማለት ነው። ዩቱብ ፋላሲ ይባላል፣ ህጸጽ ይባላል። አንተም የሚል ህጸጽ ማለት ነው። እና ያንን አትስራ አንተም እንዲህ ብለሃል ይለኛል። እኔ ያልኩት በራሴ ሂደት ነው። አንተም ግን በራሴ ሂደት መስራት አለብህ ማለት ነው። አይተሃል ኡስታዝ አየህ አይደለ? ልክ በመዳም ብዬ ምሳሌ ሲሰጣቸው እንዴት እንደገባቸው ወላሂ በአንዴ ነው የተረዱኝ። ዛሬ በጣም ደስ ብሎኛል። ለመጀመሪያ ጊዜ በቃ በሐሳብ ይሰረኝ። እሺ እንዴት ነህ ዲ? ምሳሌ ቦታውን አገኘታል። አዎ ሰላም ናቸው። አልሐምዱሊላህ። ከአሁን በኋላ በመዳም ነው ሁሉም ምሳሌ የሚሰጠው ከሆነ። እሺ ዞሮ ያው እየሰማኋችሁ ነበር። ያው ያታየው የኢምራን ነው እየተሰማ። አይ ጥሩ ነው እንደዚህ መወያየት ደስ ይላል። ስለ ሃይማኖት ማወቅ መረዳዳት ደስ የሚል ሐሳብ ነው። ግን ያው አንዳንድ ግለሰቦች ገብተው በሚናገሩት ነገር ሃይማኖት መተቸትም ሆነ ማንቋሸሽ አይቻልም። ምክንያቱም አንድ ሰው ግለሰብ የራሱ ነው። ምክንያቱም ሊያውቅ ይችላል ላያውቅ ይችላል በመሰለው ሊናገር ስለሚችል የራሱ አስተያየት ሊሆን ይችላል ማለት ነው። እና ይሄን ሰውየውን ቅድም መጀመሪያ ዲያቆን ምን መሰለህ እኔ አሁን ያንተን ሐሳብ ይዤ መጀመሪያ ቀናውን ከኢምራን ጋር ተከራከርኩት። ምን ሆነ ነው አንተ አንድ ሰው ጋር ተወያይተ ይሄን ያህል ምናምን አልኩት። 6 ዲያቆን ገባ ሰውየው። ስድስቱም ዲያቆን ተመሳሳይ ነገር ናቸው። ኦኬ 5 ዲያቆን። እኔ መጀመሪያም ተከራክሬያለሁ። የምሬን ነው ማለት 5ቱም ዲያቆን ተመሳሳይ ነገር ነው። አንዱ እንደውም በጣም ብልግና ነገር አውርቶ ትንሽ ሰዎች ራሱ እንትን እያሉት ነው። እኛም እንትን እያልነው ነው። ይሆነ ይደብራል። አጠቃላይ ሌሎቹ 5ቱም ተመሳሳይ ነገር ነው። የዛሬውንም ተመልክተህ ማለት ነው። አሁን ይሄ በደንብ አስተውል። አሁን ይሄ እንደው ዝም ብሎ የመጣ ይመስላል። 5 የኢትዮጵያ ኦርቶዶክስ ቤተክርስቲያን የተማሩ በሰንበት ትምህርት ቤት አልፈው ቅድስና የተሰጣቸው 5 ድቁና የተሰጣቸው ዲያቆናት ተመሳሳይ ነገር ካመጡ ይሄ ትምህርቱ መፈተሽ አለበት ያስብላል። ምን ትላለህ? አይ እኔ እነዛኞቹን የመጀመሪያዎቹን አላየኋቸውም። አጋጣሚ የደረስኩት እዚህ ሆሳና ከሚባለው ሰውዬ ነው የደረስኩት እና እየተወያያችሁ የደረስኩት ማለት ነው። ሪከርድ አለ ይሉ አንዳንድ ሪከርድ ካለ ዝም ብሎ ቢያዩ ጥሩ ነው። ኧረ አለ። ቀጥል። እስከዛ አንተ እሱ እስኪያዘጋጅልህ መቀጠል ይችላል። ዝም ብዬ አጋጣሚ ስለ ሰውዬው እኔ ስለሰማሁት ነገር ልናገር ብዬ ነው። ልክፈተው አንዴ አቡኪ እንዲያ ቢያይ እሱ ምእመኑን ቢያይ ጥሩ ነው። አሁን አያችሁ በአንድ ሌሊት ነው። ሁለቱ በአንድ ሌሊት ነው። በአንድ ሌሊት ነው። እኛም እያድመጥን ምን ነበረ ከታቸው ነው የተማ በደንብ ሁለቱ በአንድ ሌሊት ነው የተደረገው። ክፈተው ይምሩ ስማቸውን ነው ባይዘው። ይሄ በመምህር ብቻ አይደሉም፣ መጋቢ ብሉይ ወሐዲስ ናቸው። የብሉይ ኪዳን መጽሐፍ ቅዱስ ሙፈሲር አብራሪ ናቸው። እሺ ከላይ ያሉ ማለት ነው። አሁን እየተወያየን ነው። ውይይቱ ሌሊቱ ሙሉ ነው፣ እስከ ጠዋት ድረስ የተከናወነው። ከሌሊት 7 ሰዓት ጀምሮ እስከ ጠዋት ድረስ የተከናወነው። ተወያየን ከበዳቸው። ሲከብዳቸው ያሉትን ስማ ይኸው ጥያቄ እግዚአብሔር ያሳፈራቸው በአደባባይ ነው የሚሆነው። ሲጨርሱና ሰምተህ አይደለ? ሲከብዳቸው ምን አሉኝ? ምንድን ነው ሰምታችኋል? አይ ማለት አንዳንዴ ማለት ነው ኢምራን አንዳንዴ ምንድን ነው? እሺ ምን መሰለህ አንዳንዴ በስም ይነግዳሉ የሚባል ነገርም አለ። ለምሳሌ እኔ አሁን ለምሳሌ መጋቢ ሐዲስ ወብሉ ብዬ ልሰይም እችላለሁ። አይታወቅም እንኳን አንዳንዴ ሰውን ለማጭበርበር ነው አንዳንዴ ያሉትን ኢምሩ ግን ይቅርታ አንዴ ካልተሳሳትኩኝ ማለት ነው የሰውየው አጣጣልና አነጋገር አይ ቲንክ ወይ የሰንበት ትምህርት ቤት ተማሪ ነው ወይ የሆነ ነገር ነው ይመስለኛል ካልተሳሳትኩኝ። አሁን የሚያወራ ልጅ ኢምራን አንዳንዴ አቡኪ ሁለታቸው ልንገራቸው። አንዳንዴ እንደው በትክክል ሰምታችሁ ከሆነ መጽሐፍት መምህራን የትርጓሜ መምህራን አይታችሁ እንደው አነጋገራቸው ይለያል። ከአነጋገራቸው ራሱ ታውቋቸዋላችሁ።
ያልተማረ ሰው ግን በቃ ከአነጋገሩ መረከም ይወጣው ቃሉ መጀመሪያ ትለያላችሁ። እና እኔ ምን ማለት ለማለት መሰለኝ የገባሁት እኔ ከሰማሁት አንዳንድ ነገር ብዬ ደረጃ ምንድነው? ዲያቆን ነህ እንዴ? አይ እኔ እንኳን ያው ዲያቆን አይደለሁም፣ ግን በማውቀው ነገር አንዳንዴ ልናገር ብዬ ነው። ያው ዞሮ ዞሮ አንዳንድ ሰው ዲያቆንም ሊሆን ይችላል። አይ ዲያቆን ትመስላለህ፣ ግን ካልሆንክ ችግር የለውም። ስማኝማ አሁን ያሉትን ግን ሰምታችኋል። አሁን መምህር እንደሆነ አሳይካለሁ፣ ማስረጃ ከፍትልሃለሁ። ግን ከሱ በፊት ያሉትን ሰምተሃል? እኔ ብዙም አላዳመጥኳቸውም። ምን እንዳሉ እነሱ ሰማቸው። ጆሮህን አቅርበህ ስማ። አንዴ ጆሮህን አቅርበህ ስማ። ያው ቆይ አንተ ራሱ ምን አይነት ያሳይፈላችሁ በአደባባይ ነው የሚሆነው። ሲጨርሱና አንተ ራሱ ምን አይነት ሳይሆን ሰምተሃል? አንተ ምን አይነት ክፉ ሰው ምናምን የሚሉት ነገሮች ናቸው። ናላ እግዚአብሔር አስደፍርህ ወላሂ እንደዛ ያሉት እግዚአብሔር አስደፍርህ አንተ ክፉ ሰው ነህ እንግዲህ። እና አሁን ታሪኩ ተለቦላቸው ላሳይቆ ቪዲዮ ከፈለግ ይከፈትልሃል። እስከዛ አውሩበታል። እንዲቋውቂ መጣ አንዴ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እሺ 4400 ሰዎች አላችሁና የአቡበከር አካውንት አዲስ አካውንት ነውና ፎሎ ያላደረጋችሁ ሁላችሁም እዚህ 4000 ሰዎች 4400ዎቹም ፎሎ አድርጉት የአቡበከርን አካውንት እና አብዱልፈታህንም አሚርንም ጀማልንም ኡስታዝ ሙአዝንም ሁላችሁም ፎሎ አድርጓቸው። ሐናንንም እንደዚህ ባረከላሁ። አቡበከር ምን ልል መሰለህ ዘህሮ አዲስ አይመስለኝም። 950 ምናምን ይችላል። ይሰማል? ሰላም አለይኩም አጌን መጣሁኝ። ይቅርታ እዚህ ጋር ወደ 4000 ምናምን ሰው አለ። ለኢብራሂም እንትን ቻሌንጅ ሰጥቼው ነበር። 1 ሚሊዮን ከገባ እኔ 100,000 ብር ልሰጠው ማለት ነው ለኢብራሂም። ኦኬ ማሻአላ 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 ማሻአላ። ቆይ እስቲ ይሄ ነገር ሪከርድ ይደረግና ድጋሚ ኦኬ እንደገና ልበል። ሪከርድ አድርጉና በደንብ ይሰማው። ቀጥላለሽ። ይቅርታ አንዴ ብቻ ትናገርና ይቅርታ። ያው የኛ ጥፋት ነው። ይቅርታ አንዴ ብቻ በጣም ይቅርታ። እስቲ እና ሪከርድ አድርጉና በደንብ ቀጥይ እህታችን ይሻላል። ኦኬ እዚህ ጋር ላላችሁ ሰዎች ፕሊዝ ኢብራሂምን ፎሎ አድርጉት። 1 ሚሊዮን ከገባ እኔ የ100,000 ቻሌንጅ ሰጥቼዋለሁ። 1 ሚሊዮን ከገባ እኔ 100,000 ብር ሰጠዋለሁ ማለት ነው ለኢብራሂም። በቃ ሰፋ ያለ ጊዜ ይፈልጋል ይሄ ነገር። ሰፋ ያለ ጊዜ ማለት በደንብ እንትን እንልበታለን። ኢንሻአላህ ፕሮፋይል ይዘጋጃል። ከነገ ጀምሮ ሪከርደሮች፣ ኮሜንታተሮች በየቦታው በየቪዲዮ ስር ኢብሮን ምን አርጉኝ ፎሎ አርጉ፣ ኢብሮን ፎሎ አርጉ፣ ኢብሮን ፎሎ አርጉ እያላችሁ ሁላችሁም ትናገራላችሁ። በጣም ከምናከብረውና ከምንወዳቸው ወንድሞች መካከል አንዱ ስለሆነ ማለት ነው። ኢንሻአላህ ያንን እናረጋለን። ይዘጋጃል። በደንብ ፕሮፋይል ቻሌንጅ አድርገን ፕሮፋይልም እየለበስን እናስደርጋለን ማለት ነው ኢንሻአላህ። ይቅርታ በቃ ኢንሻአላህ እኔ ነኝ እንደውም መጀመሪያው በዛ በሁለተኛው አካውንቴ መጀመሪያ ፕሮፋይል አደርጋለሁ ፕሮፋይል ቻሌንጁን ኢንሻአላህ። እና ኢንሻአላህ በምንም ተአምር እንዳንዘናጋ ኢንሻአላህ ቪዲዮ እንሰራለን። ነገ ሪከርድ ኡኽቲ ትኖሪያለሽ ብዬ አስባለሁ። በውስጥ በኩል ላኪልኝ እሺ ኢንሻአላህ ያሁኑ ሪከርድ። እሺ ጀዛኪላ ሃናን ጀዛኪላ አላህ ወጣ የተካላ ዲኢ በጣም ሶሪ ይቅርታ። በጣም ስርዓት አይደለም የሚያደርግ ነው ግን ይቅርታ። በጣም ቀጥል
ሐሳብን ሙሉ ጨርስና ይሻላል መዋየት ከፈለክም ትዋያለህ። ችግር የለውም። ያው እንግዲህ አንዳንድ ሀሳቦችን አስፈላጊ የሆኑትን ማስቀደም ችግር የለውም። ለሁሉም ነገር ጊዜ ሰጥቶን ማለት ችግር ስለሌለው ችግር የለውም። እኔ አይቅር አይለኝም። እና ምን ልል መሰለህ እንደዚህ ተደማምጦ ማውራት በጣም ነው ደስ የሚለኝ እንጂ በቃ በመሀል የተለያየ እንትን ሲገባ እኔ ከነም እንትን አንመለከትም አልመለከትም ስክሮል እያደረኩ ነው የምሄደውና እንደዚህ እንትን አልልም። እና እንደዚህ ተደማምጣቸው ማውራታቸው በጣም ደስ ብሎኛል ለማለት ነው። እና ምን ልል መሰለህ ያው አንዳንዴ እስቲ ሲወራ ነገር ከስሩ ውሃን ቀጥሩ የሚባል ነገር አለና ብቻ አንዳንዴ ነገሮች ሁኔታዎች አንተ አንዳንዴ የምታውቃቸውን ነገሮች ሲበጣጠሱ ሲቆራረጡ የሆነ ህሊናን ይነካልና እኔ ከነዚህ ከቀድም ማን ሆሳና ነው ካላችኋቸው ላይ ትንሽ በጣም የሆነ ቅር ያለ ነገር ምን መሰለህ አንዳንዴ ሰዎቹ ታምራትን ገርላትን ምናምን የሚቀበሉ አልመሰለኝምና እሱም ኢምራንም እነሱን ነገር እንትን እያለው ነበረ። እንዲሁም ሚስጥረ ስላሴ የሚባል ነገር አለ። ሚስጥረ ስላሴን ላይንም እንትን እያሉ ነበር። ትንሽ ግራይ መጋባት ነገር እያሳዩ ነበርና ትንሽ ከነሱ ላይ ነው ቅር ያለኝና አንዳንዴ ማናውቀውን ነገር አናውቅም ብለን መሄድ ምክንያቱም አንዳንዴ መጽሐፍቶች ውስጣቸው በጣም ብዙ ነገር አላቸው። እኔ ላላነብ እችላለሁ ያላነበብኩትን ነገር እንዳነበበ ሰው ሁኜ መናገር ስለማልችል ማለት ነው። እና ያው ስትሉ የነበረው